ውድ ፋሚሊዎቻችን ዛሬ ተመልሰናል እና ደግሞ ዛሬ ማሳያችሁ ፕላትፎርም ታክ ይባላል እና ደግሞ ከኛ ጋር አንድ ላይ መስራት የምትፈልጉ እዚህ ጋር የሚታየውን አይዲ ነምበር በመውሰድ ኤጀንሲ ላይ በመመስገብ ኮንፊርም እንልላችኋለን። ወይም ደግሞ ቴሌግራም ዩዘር ኔም እንጽፍላችሁና ኮመንት ላይ እና ደግሞ ዲስክሪፕሽን ላይም ጽፌላችኋለሁ። እዛ ላይም ገብታችሁ በቴሌግራም ሀይ ያላችሁን ከኛ ጋር አንድ ላይ መስማት ትፈልጉ እናስገባችኋለን። ደግሞ አንዳንድ ነገር ዛሬ ነኝ ለምሳሌ እዚህ ጋር ስላሉት አራት ነገሮች ነኝ። የመጀመሪያው ኤጀንሲ ሴንተር ጋር እንግባ። እነዚህ አራት ነገሮች ያልኳችሁ እነዚህን ያልኳችሁ እነዚህን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እነዚህን በተራ በተራ የምናይ ሲሆን ወደ አንደኛው እንግባ። ወደ አንደኛው ስንገባ ስለ ኤጀንሲ ነው የምናወራው። ኤጀንሲ ሴንተራችን ስለ ኤጀንሲ ሴንተራችን ስናወራ ኤጀንት ከሆናችሁ በኋላ እዚህ ጋር ኮሚሽን ሬት አላችሁ በምታስገቡት ሰው ልክ። ማለትም አሁን የኔ እስካሁን ኮሚሽን ሬቴ በአንድ 1.9 ሚሊዮን ይቀረኛል። ኔክስት ሌቭል ወደ 8% ኮሚሽን ለመግባት 1.9 ሚሊዮን ይቀረኛል ማለት ማክሲመም 20% ማለት ነው። እና አሁን እዚህ ጋር ደግሞ እንደምታዩት በቃ ገና እኔ ትንጡ ላይ ነኝ፣ ትንጡ ፓርት ላይ ነኝ። እስካሁን ማይ ኤጀንሲ ኢንካም 126 ነው፣ 126 ቢን ነው። በጣም ትንጥዬ ነው። እኔ እዚህ አፕሊኬሽን ላይ የተለያዩ ኤጀንሲ ምናምን ነገር አልሰራም። ስፒኖችን ነው በጣም የምሰራው፣ ማተኩሮም እዛ ላይ ስለሆነ ነው። እዚህ ጋር ግን አንዳንድ 3 ሰዎች ኤጀንሲ አድርጌያለሁ። ኢንቫይት ሆስት ነኝ። ኢንቫይት ኤጀንሲ አንድ ነኝ። እዚህ ጋር ደግሞ ሆስት ሊስት፣ ኢንቫይት ኤጀንሲ ሊስት፣ ሆስት አፕሊኬሽን እነዚህ እናንተ ኢንቫይት ያደረጋችኋቸው ሰዎች ናቸው። ሁለተኛው ኮይን ሴለር እንግባ። ኮይን ሴለር ማለት እናንተ ኮይን ሴለር ስትሆኑ ወይም እዚህ ጋር ደግሞ ኮይን በቃ ሴለር ስትሆኑ እዚህ ጋር የሚመጡላችሁ ነገሮች አሉ። ለምሳሌ አሁን እዚህ ጋር ኮይን ሴለር ትላላችሁ። አሁን እዚህ ጋር ዩ ከረንት ቢጊነር ሴለር ካኖት ትራንስፈር መኒ ቱ ኮይን ሴለር ፕሊስ አፕግሬድ ዩር ሴል አይደንቲፋይ። አሁን እዚህ ጋር እንደምታዩት እኛ ኮይን ሴል ለማድረግ አንችልም። ምክንያቱም ገና ምንድነን እኛ ቢግን ሴለር ነን። ቢግን ሴለር ከሆንክ ደግሞ ኮይን ሴለር መሆን አትችልም። ሪቼንጅ ማድረግ ትችላለህ። እዚህ ጋር $50 በዩኤስዲቲ ወይም በባይናንስ አካውንት እዚህ ጋር መግዛት ትችላለህ። $100 መግዛት ትችላለህ። $1 9500 መግዛት ትችላለህ። እንትሮች ነው ቢግነር ስትሆን ማለት ነው። ቢግነር ኮርክ $1 9500 ትገዛለህ። ስታንዳርድ ስትሆን ደግሞ $1 970 ትገዛለህ። እዚህ ጋር እንደሚታየው ይታያችኋል። አሁን ለምሳሌ እዚህ ጋር ያለችው እዚህ ጋር አለ፣ እዚህ ጋር እና እዚህ ጋር ይታያችኋል። ቢግነር ኮንክ አንድ ይሄ ነው። ስታንዳርድ ስትሆን 9700፣ ሲኒየር ስትሆን ደግሞ $1 እስከ 10,000 ይሰጣችኋል ማለት ነው። እና ደግሞ ሌላው ነገር ኤክስቼንጅ ነው። ስለ ኤክስቼንጅ አሁን ለምሳሌ እዚህ ጋር 100,000 ቢን ካላችሁ ለምሳሌ እዚህ ጋር እዚህ ኢንፍሉዌንስ ባላንስ እኔ የለኝም። እዚህ ጋር ያለኝ ባላንስ አነስተኛ ስለሆነ መቀየር አልችልም ወይም ኤክስቼንጅ ማድረግ አልችልም ማለት ነው። እና ደግሞ ስለ ታስክ ሴንተር እንግባ። ዋናው ነገር ታስክ ሴንተር። ታስክ ሴንተር ጋር ሰው ወደ ስፒን ነው የምንሄደው። እዚህ ጋር የምታዩት ስፒን የአንዳንዶቻችሁ እዚህ ጋር 74,000 78,000 ወይ 80,000 ሊሆን ይችላል። ካሽወት ያደረጋችሁም ያለው አሁን ይህንን ብር ካሽወት ስታደርግ ወደ 200,000 ከፍ እያልክ ትመጣለህ። $20 $8 አሁን እዚህ ጋር $8 ነው። 80,000 ሞልቶልኛል። ኦልሞስት ሰከንዱ ላይ ነኝ። የመጀመሪያውን ጨርሻለሁ። ማለትም የመጀመሪያው 80,000 መሙላት ነው። ከዛ እቺን እዚህ ጋር የምትታየውን 18 ነበር 8 ቀርቶኛል። ኢንቫይት እያደረኩኝ እንደምታዩት አሁን 80,000 አለኝ ማለት ነው። እና ደግሞ ሌላው ነገር ስለ ስፒን ለማግኘት እንትን መስጠት አለባችሁ፣ ኢንቫይት ማድረግ አለባችሁ። ኢንቫይት ከዚህ ቀጣይ እንዴት ኢንቫይት እንደምታደርጉ አሳያችኋለሁ። አሁን ኢንቫይት ሊስት ጋር 9 ሰው ኢንቫይት አድርጋለሁ፣ ግን ከነዚህ ውስጥ 3ቱ ቬሪፋይ ስላላደረገልኝ በጣም ስለቆዩ ቬሪፋይ ሲያደርጉ አንድ ከ4 ቀን ካለፉ
ሊያሳልፍባችሁ ይችላል። እና ደግሞ ኢንቫይት ለኢንቫይት ለምታደርጉ ሰው መናገር ያለባችሁ ነገር አፕሊኬሽኑ ሳይቆራረጥ ነው መውረድ ያለበት። ማለትም አንድ አሁን 60 ደረሰና 60% አፕሊኬሽኑ ሲወርድ 60% ላይ ደረሰና ከዛ በኋላ ድንገት ኔትወርኩ ኢረር አለውና ይህንን ሰርዞት ድጋሚ ከዜሮ ሲጀምር ያከሽፍባችኋል። ለእናንተ ቬሪፋይ ቢያደርግም ለእናንተ ነጥብ እንዳይሰጣችሁ ያደርግባችኋል። ወደ እናንተ ኢንቫይት ሊስት እንዳይመጡ ያደርግባችኋል ማለት ነው። አንድ ሰው አፕሊኬሽኑን አውርዶ ጎግል አካውንቱን ልክ እንዳስገባ እዚህ ጋር ስሙ ይመጣላችኋል። ቬሪፋይ አላረገም ማይክ ቁጭ አላለም ብሎ እንደዚህ ያመጣላችኋል። እዚህ ጋር ሰው ኢንቫይት ሳደርግ እንዴት ነው? አሁን ለምሳሌ እዚህ ጋር አልናሰር የምታዩት ይሄ ሰውዬ ከኛ ጋር አንድ ላይ የምንሰራ ኤጀንሲያችን ነው። እንደ መሪያችን ነው። አሳያችኋለሁ፣ እሱን አካውንቱን አሳያችኋለሁ። አሁን እዚህ ጋር እንደምታዩት $8 አውጥቷል። $8 አውጥቶታል። እንደምታዩት በቀን ስንት በ2026 01 13ኛ ወር አወጣ። ከዛ 200 ሺውን ደግሞ $20 ደግሞ በስንት ቀን ልዩነቱን ይዩት። እዚህ ጋር በ13 አወጣ፣ እዚህ ጋር ድጋሚ በ21 አወጣ። ሰው ብቻ አምጡ እንጂ ይወጣላችኋል። አሁን እዚህ ጋር እንደምታዩት ብዙ ሰው እየወጣለ እዚህ ጋር 80 ሺህ፣ እዚህ ጋር 80 ሺህ፣ $8፣ እዚህ ጋር $20፣ $8 እዚህ ጋር እየወጣላችሁ ነው። ሰዎች በደንብ አሁን ሰዓት ካሻውት እያደረጉ ነው እንደምታዩት ማለት ነው። እና ደግሞ መፍጠን ያለባችሁ እዚህ አፕሊኬሽን ላይ ሰው በደንብ ማምጣት አለባችሁ እላችኋለሁ። እዚህ ጋር እንደምታዩት እዚህ ጋር ኤጀንሲ ቦነስ ነው። ኤጀንሲ ቦነስ ማለትም ኤጀንሲ ላይ በደንብ ሰራ ከሆነ ኤጀንሲ ቦነስ ይኖራችኋል ማለት ነው። እና ደግሞ ሌላ ማሳያችሁ ነገር ቢኖር ስለ ኢንቫይት ፍሬንድ ነው። ጓደኛችሁን ሀው ቱ ኢንቫይት እንዴት ነው ማድረግ ያለባችሁ? ኢንቫይት እዚህ ጋር ኢንቫይት ፍሬንድ የምትላለች። ቆይ ላሳያችሁ። እዚች ጋር እቺኛዋ ይኸው እዚህ ጋር ኢንቫይት ፍሬንድ የሚላለ እቺን ኢንቫይት አንድ ጊዜ ክሊክ እናደርጋታለን። ከዛ ምን ላይ ነው? ቴሌግራም ላይ ነው፣ ዋትሳፕ ላይ ነው፣ የፈለጋችሁት ላይ እዚህ ጋር ሞር ትሉትና እዚህ ጋር ይመጣላችኋል። እንደነዚህ እያደረገ ይመጣላችኋል። ለምትፈልጉት ሰው መላክ ትችላላችሁ ላለው እና እንደዚህ እያደረጋችሁ ኢንቫይት እያደረጋችሁ ሰው እያመጣችሁ ቬሪፋይ እያስደረጋችሁ መስራት ትችላል። ቬሪፋይ እንዴት ነው የሚደረገው አላችሁኝ? ደግሞ ቬሪፋይ የምታደርጉት እዚች ጋር ያለችው ትታያችኋለች አይደለ? እዚች ጋር ያለችው እስራስ ምልክት እሷን አንድ ጊዜ ክሊክ ታደርጋላችሁ። ያሳያችሁ። እሷን አንድ ጊዜ ክሊክ ስታደርጉ እዚህ ጋር ቬሪፋይ ካላደረጋችሁ እዚህ ጋር ቬሪፋይ ብሎ እንደ ጥያቄ ምልክት አድርጎ ያመጣላችኋል። እና እዚህ ጋር ደግሞ የምትሞሉት የራሳችሁ ፎርም ነው። ሀቢት ምናምን እዚህ ጋር ባዮ ምናምን መሙላት አለባችሁ። እዚህ ጋር ዌት ዝም ብሎ ኪሎ ግራማችሁ ስንት ነው ዌት ካንትሪ ምናምን ይጠይቃችኋል። እዚህ ጋር የፈለጋችሁትን ፎቶ ማድረግ ትችላላችሁ። እና ደግሞ ከኛ ጋር አንድ ላይ ሆናችሁ ኤጀንሲ መስራት የምትፈልጉ በፈለጋችሁት ላይ ቴሌግራሜን ኮመንት ላይ ጽፍላችኋለሁ። ቴሌግራም ላይ እየገባችሁ ግሩፕ ላይም አድ እናደርጋችኋለን። አሁን ለምሳሌ ቅድም አወጣ ያልኳችሁ ሰውዬም የኛ ኃላፊያችን ይኸውና እዚህ ጋር እንደምታዩት እዚህ ጋር ይኸው እዚህ ጋር ነው ያለው። እሱ ይታያችኋል። አይ ቲንክ ይኸው እዚህ ጋር አልናስር እነዚህ ሁላ ሰው ናቸው። በቃ አሁን እነዚህ ሁላ ሰው አንድ ማይ ቁጭ ብለው የተለያዩ ጊፍት ሲሰጣቸው ምናምን አሁን የኔ ጋዛ 126 የሚለው እዚህ ጋር ቁጭ ስትል የሚሰጣችሁ ጊፍት አለ። ጊፍታችሁን እዚህ ጋር ደግሞ ላኪ ባግ አሉ። አሁን እኔ እንደገባው 17 ሰጥቶኛል። አይታችኋል። እየገባው ደቂቃ እየጠም እንዲህ ፎሎ ውስጥ አናስትሉ ይሰጣችኋል ማለት ነው። እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። አሁን እኔ ቅድም 35 ነበር፣ አሁን 52 ሆኗል ማለት ነው። እንደዚህ እያደረጋችሁ አካውንታችሁን ማሳደግ እና መጨመር ትችላላችሁ። ሌላ ደግሞ ለሴቶች እንዴት ነው አካውንቴን ዊልዝ ሌቭሌን እንዴት ነው ማሳድገው ለምትሉ ነው። በደንብ ለምትሰሩ ሰዎች ሌቭል ለማሳደግ እያያችሁ ነው። እዚህ ጋር አሁን እኔ ሌቭል 0 ነው እንደምታዩት። ሪቼንጅ ያስፈልገኛል። ማለትም ሌቭል 1 እስከ 5 ለማለት ከ5000 ኮይን እስከ 85000 ኮይን ይጠይቀኛል ሌቭል 5 ለመግባት።
እያያችሁ ነው። ሪች ሌቭል ለመግባት ማለት ነው። እዚህ ጋርም እያያችሁ ነው። ሁለቱም አንድ አይነት ናቸው። የአሁኑ ደግሞ ዋና ኃላፊያችንን ላሳያችሁ። እሱ ለምሳሌ አሁን እሱን ወይ እሱን ላሳያችሁ። አሁን እሱ እዚህ ጋር እንደምታዩት እያያችሁት ነው። እዚህ ጋር እያንዳንዱ ሌቭሎቹን እያያችሁት እንዴት? ምክንያቱም በደንብ ስለሚሰራ፣ በደንብ የሚሰራ ሰው ደግሞ ቶሎ በደንብ ያተርፋል ማለት ነው። ገባችሁ አይደለ? በደንብ ታተርፋላችሁ። እና አፕሊኬሽኑ ላይ በተለይ ሴቶች ማይቆጭ ስለምትሉ የቀን ቀን ታክስ አላችሁ። በቀን ቀን የምትሰሩት ታክስ እስከ 2000 3000 የሰብ ቢናችሁ 3000 ናት። ቢን ደግሞ ካሻውት ለማድረግ ይውላችሁ እዚች ጋር ታስክ ሴንተር አለች። ወይም ደግሞ በቀላሉ እዚህ ጋር ከምትመጡ እቺን ቢናችሁን ራሱ እንድትነኳታላችሁ። ያኔ እዚህ ጋር ኤክስቼንጅ እና ካሻውትን ትነካላችሁ። ከረንቲ ታይፕ ከዛ እዚህ ጋር በባይናንስ ከሆነ ዩኤስዲቲ ታወጣለህ። ከፈለ በኢትዮጵያ ብር ከዛ ሰሌክት ፔመንት ሜተድ ቴሌ ብር አለ፣ ሲቢ አለ፣ አዋሽ አለ፣ አቢሲኒያ አለ፣ ባንክ ኦፍ ኦሮሚያ አለ፣ ኢምፔሳ አለ፣ ዳሽን ባንክ አለ፣ ኢንተርናሽናል ንብ ባንክ አለ። ኦልሞስት ሁሉም ባንኮች አሉ እንበል። ቴሌ ብርን ብንነካውን እዚህ ጋር ምን ይጠይቃችኋል? ቢያንስ እቺኛ ቢናችሁ ስንት መሆን አለበት? 100,000 እያያችሁት ነው። በአሁኑ ምንዛሬ $1 166 ብር ነው። እዚህ ጋር ይታያችኋል። አይ ቲንክ እዚህ ጋር እንደምታዩት $1 166 ብር ነው እና 100,000 ቢን ካላችሁ 1660 ብር ይመጣል ማለት ነው። ከዛ በኋላ እዚህ ጋር መሙላት ያለባችሁ እዚህ ጋር አካውንት ኔም ነው። የአካውንት ትክክለኛ ስሙን አካውንቱ ላይ የከፈታችሁበት ወይ ቴሌብር ወይ የዛን ስሙን እና እዚህ ጋር አካውንት ነምበሩን እዚህ ጋር ታስገባላችሁ። እዚህ ጋር ደግሞ ስሙን ታስገባላችሁ። ማለትም ይሄ ኔም የሚለው እዚህ ጋር እንደሚታያችሁ እዚህ ጋር ኔም የሚለው ያለው ስም ነው። እዚህ ጋር ነምበር የሚለው ደግሞ አካውንት ቁጥሩን ታስገባላችሁ ማለት ነው። ከዛ ካሻውት ትላላችሁ ማለት ነው። እና በቃ ለዛሬ ይሄንን ካየን በቀጣይ ደግሞ የተለያዩ ነገሮችን እናያለን። እስከዛው ድረስ ቻው እያልን እንሰናበታችኋለን። እና ደግሞ የተለያዩ ጥያቄዎች ወይም የተለያዩ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ከኛ ጋር መስራት የምትፈልጉ አይዲዬንም እጽፍላችኋለሁ። በአይዲዬ እየገባችሁ ሀይ ትሉኛላችሁ። ኤጀንሲ ከኛ ጋር ኤጀንሲ መሆን የምትፈልጉ ላልጀመራችሁም ደግሞ ሪኮመንድ እናደርጋችኋለን። እኛ ጋር ስገቡ የተለያዩ ዌልካሞች የሚሰጧችሁ ነገር አሉ። ዌልካም አሁን የመጣ አዲስ ቻሌንጅ ነው። እውነቴን ነው። እንድትገቡ ሳይሆን አዲስ የመጣ አለ። ልክ ስመጣ ሰው ይመደብላል። ያ የመደበል ሰው ኤክስቼንጅ ምናምን እንዴት ጋምብል እንደሚደረግ ያሳየህና ሽልማት ይሰጣል። የካርድ ይሰጥሃል። እንደዚህ አይነት ነገሮች አሁን ላይ ስለተጀመሩ ከኛ ጋር እንድትሰሩ ብዬ ሪኮመንድ አደርጋችኋለሁ። እስከዛ ድረስ ቻው፣ መልካም ቀን። እናመሰግናለን።